ሰው ሳይሆን ህግ የነገሰበት ሀገር ነው ኢማራት። ማንም እንደፈለገ አንጓጥጣችሁ። አንደኛ ይሄንን ጭንቅላታችሁ ውስጥ አስቀምጡ። ወረቀት ኖራችሁ አልኖራችሁ የህግ የበላይነት የሚከበርበት ሀገር ነው ይሄ። አትፍሩ። ፖሊስ ጋር ለመደወል ደውሉ። የዱባይ ፖሊስ እግዚአብሔር እድሜና ጤና ይስጣቸው፣ ፈጥኖ ደራሾች ናቸው። አያዳሉም። እኩል ፍርድ የሚሰጡ ናቸው። አይታችኋል። ትላንትና በሩን እንትን ብለው ቀድሞ የደረሱላት እነሱ ናቸው። አያችሁ። በቃ አበሻ ሆንክ ኢማራቲ ሆንክ እኩል ነው እዚህ ሀገር የምትታየው። ምንም ከፍና ዝቅ የለም። አንደኛ ይሄንን። ሁለተኛ ነገር ደግሞ የመዳሞቻችሁን ቁጥር ፓስፖርት ኮፒያችሁን ቤተሰብ ጋር አስቀምጡ። ፎቶ አንሱና ፓስፖርታችሁን ቤተሰብ ጋር አስቀምጡ። ስልክ ቁጥር የቤተሰብ የቅርብ ጓደኛ የምትሉትን ደግሞ ማንም ሁኑ እኔ መያዝ አለብኝ አይደለም እናንተ። እኔ ምን አሁን ከዚህ ስወጣ ስልካችን እኛ በተፈጥሮ ፓተርን እናረግበታለን አይደለም። እኔ አሁን ወጥቼ መኪና አደጋ ቢደርስብኝ ፓስፖርቴ ቦርሳዬ ውስጥ ነው ያለው። በፓስፖርቴ ይገኛል። ገባችሁ? በፓስፖርቴ ይገኛል። አይዲን ቦርሳዬ ውስጥ ካርኩ በእንትኑ ይገኛል። መኪና ገይቶኝ በሞት ፓስፖርቴ እንትን ውስጥ ነው። ፓስፖርታችሁን ፎቶ እንደዚህ አንሱና ያዙት። እኛ ማለት ፈጣሪ ጠብቁን እንጂ ሰው ሀገር ላይ ነን ያለነው። ዋስትናችን አስተማማኙ ፈጣሪ እንጂ ምንም የሚያስተማምን ነገር የለንም። ትላንትና አይታችኋል። ሀገራችን ቢሆን ሁላችንም ሮጠን እንይር ነበር። ግን የምንቀይ መስመር አለው ሁሉም ነገር ማለት ነው። ገባችሁ? ከዛ በተረፈ ኢማራት ምድር ላይ እኛ እስካለን ድረስ ከናንተ በላይ እኛ አበሾችን ረግጠው እንትን ማለት አይችሉም። ህግ ያለበት ሀገር ነው። ሰው ሳይሆን ህግ የሚከበርበት ሀገር ነው። እልፍ ሲል ደግሞ ገንዘባችሁን ያዙ። ገባችሁ? እኔ ዛሬ እዚህ ጋር የደረስኩት ዝም ብዬ አይደለም። ቤተክርስቲያን